ለአባት ይህንን ቪዲዮ ላክለት። ይህ ቪዲዮ ቫይራል ካልወጣ በጣም ያሳዝናል። ስማ አባት በቤተሰብ መካከል ሆኖ ሲያለቅስ ማየት በጣም ያሳዝናል። አይተናቸው አናውቅም ሲያለቅሱ። ያ ማለት ግን አሁንም አያለቅሱም ማለት አይደለም። የቤተሰቡን ችግር፣ የህይወትን ክብደት፣ ብቻ ብዙ ውጣ ውረዶችን አባት ሲያሳልፍ ማንም በማያው መልኩ በውስጡ ያለቅሳል። ያንን የውስጥ ለቅሶ ግን ውጭ ላይ በለስላሳ ፈገግታ ሸፍኖ ለቤተሰቡ ጥንካሬ ይሆናል ማለት ነው። ሁለተኛ ለራሱ አዲስ ልብስ ከመግዛት የራሱን ፍላጎት መስዋዕት አድርጎ የልጆቹን ፍላጎት ያሟላል ማለት ነው። አባት አባት። ሶስተኛ አባት ልክ እንደ እናት ፍቅሩን በቃላት ባይገልጽልህም ነገር ግን በድርጊቱ ሁል ጊዜም ከጎንህ አለ። በፈራ ሰዓት ላይ ድፍረትህ ነው። አባት በልቡ ውስጥ ሁል ጊዜም አንተ አለህ ማለት ነው። ይታያችኋል። ይህ ፎቶ ዩቲዩብ ላይ ሰርቻለሁ። ስለ ማሽ 24 እና የኮልፌው ንጉስ ስለሆነው ስለ ጨልፎው አንዳንድ ጽድት ያለ ሀሳቦችን አንስቼ ቪዲዮ ሰርቻለሁ። ገብተህ ዩቲዩብ ላይ ሙሉ ቪዲዮ ነው እና ደግሞ ሰብስክራይብ አድርግ ዩቲዩብን። ምን ገና 500 እንኳን አንገባም። የፈጠነ አስገቡልኝ። ቢያንስ 500 እንግባ እስቲ። ይሄ ቪዲዮ እንደተለቀቀ 500 እንዲገባልኝ ፈልጋለሁ። ዩቲዩብ ላይ ቪዲዮ ማየት ከፈለጋችሁ ሊንክ አስቀምጬላችኋለሁ። ይቻማችሁ።